አንተ አፍህን እንድከፍትብኝ አይደለም እዚህ የመጣሁት ገባህ? ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ታትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው። ትዝታለች እንደ ሴት አይደለም የምትወራው። በጣም ማለት ማንንም አያምልክም እንደዚህ ራሱ ብትናገር። ቆሞ ያዳመጠሽ ሁሉ አንቺ የተናገርሽ ሁሉ ልክ ነው ማለት አይደለም። ስለኔ በዚህ ልክ ልታወሪ አትችይም። አንዴ ቢያንስ አዳምጪኝ እሺ። አንቺ ተግባርሽን እስካየሁኝ ድረስ በደንብ አድርጌ ነው አይደለም። ደግሞ በእናንተ ምክንያት እየተጎዳ ያለ ሰው አለ አብርሃም። እንዴ ግን እባክሽን አትደውይልኝ እሺ። የሰሞኑ የአብርሃምና የሩታ ግንኙነት ያላስደሰታት ሄርሜላ እንግዲህ የተለያዩ ማስፈራሪያዎችን ለሩታ እየላከች እንደሆነ መረጃው ደርሶኛል። ይሄ ብቻ አይደለም፣ ሩታን ደግፎ ቪዲዮ ለሚሰሩ ሰዎችም የተለያዩ ማስፈራሪያዎች እየተላኩ ይገኛሉ። አብርሃም እንግዲህ እነዚህ ነገሮች እያወቀ ወይም እነዚህ መረጃዎች እያሉት ዝምታውን መርጧል። ሩታ እርጉዝ ባለችበት ሰዓት እንደዚህ አይነት ማስፈራሪያዎችስ በዝምታ የሚታለፉ ናቸው ወይ? አብርሃም ቀድሞ እነዚህ ነገሮች መዘጋጋት ሲገባው ወይም ልጅቷን መጠየቅ ሲገባው እንደዚህ አይነት መረጃዎች እያሉት ለምንድነው ዝምታውን የመረጠው? ሩታ ላይ በኋላ የሆነ ነገር ቢደርስባት ማነውስ ተጠያቂ? ለምንድነው እንደዚህ ግዴለሽ ሆኖ ነገሮችን እያሳለፈ ያለው? ምንድነው የያዘው? ቢያንስ እነዚህ ነገሮች ላይ እርምጃ ባይወስድ እንኳን ለምንድነው ለልጅቷ ጥያቄዎችን የማያደርስላት? ለምንድነው እንደዚህ አይነት መልእክቶችን የምትልክላት ብሎ ለምንድነው ጥያቄ እንኳን የማይጠይቃት? የሚሉት ነገሮች በጣም አሳሳቢ እየሆኑ ይገኛሉ። እንግዲህ ከሰሞኑ ለሩታ የማይላክላት መልእክቶች የሉም። ሄርሜላ መልእክቶች እንግዲህ እየተቀበለች ትገኛለች። በሚያስገርም ሁኔታ እንግዲህ ሩታ ዝምታዋን እስከምትሰብር ድረስ እየጠበቀን እንገኛለን። እንግዲህ መረጃው የደረሰኝ ለሩታ ከባድ የሚባሉ መልእክቶች እየደረሷት ነው። ለእሷ ብቻ አይደለም፣ እሷን ደግፎ ለሚሰሩ ሰዎች ወይም የሄርሜላና የአብርሃም ግንኙነት ትክክል አይደለም፣ ይሄን ነገር አቁሚ ለሚሉ ሰዎች እንግዲህ የተለያዩ ማስፈራሪያዎች እየደረሱ ይገኛሉ። እንግዲህ የሩታን መለስበታለሁ። ነገር ግን ሩታን ደግፎ ለሚሰሩ ሰዎች አቆሙ፣ ብታርፉ ይሻላቸዋል። በሄርሜላና በአብርሃም ህይወት አያገባችሁም፣ አይመለከታችሁም፣ አፋችሁን ብዘጉ ይሻላል የሚሉ መልእክቶች እንግዲህ ተደጋጋሚ መልእክቶች ለሩታ ደጋፊዎች እየደረሰ ይገኛል ማለት ነው። እንግዲህ ይሄ ነገር ከቃል አያልፍም ብለን እናስባለን። ነገር ግን ለሩታ የሚላኩት መልእክቶች በጣም አደገኛ ናቸው ብለን ነው የምንወስደው። ምክንያቱም ደጋፊዎቹ ላይ ምንም ይደርሳል ብለን አናስብም። ያን ያክልም ለውጥ ያመጣል ብለን አናስብ። ነገር ግን ለሩታ እንደዚህ አይነት መልእክቶች እየደረሷት እንደሆኑ እንግዲህ በተለይ ደግሞ ካለፉት 2 ሳምንታት ወዲህ በጣም ተደጋጋሚ የሆኑና ማስፈራሪያ የተሞሉበት መልእክቶች እንግዲህ ሩታ እየተቀበለች እንደሆነ ነው የሰማ ነው። በጣም አደገኛ መልእክቶች፣ በተለይ ደግሞ የአብርሃምንና የሄርሜላን ግንኙነት ወይም ስትስመው የሚያሳዩ ፎቶዎች እንግዲህ ለሩታ እየደረሷት ይገኛሉ። ፎቶዎችን ማን እንደሚልካቸው አልታወቀም። ያልታወቀ ሰው ነው እንደዚህ አይነት ፎቶዎች እያደረሱላት ያሉት። እሱ ብቻ አይደለም እንግዲህ ዛቻዎችም ጭምር ለሩታ እየደረሷት ይገኛሉ። ማስፈራሪያዎች ጭምር እየደረሷት ይገኛሉ። ብታርፊ ይሻልሻል፣ በአብርሃምና በሄርሜላ ህይወት ውስጥ ዳግመኛ ለመመለስ እንዳትሞክሪ፣ የአንቺና የአብርሃም ግንኙነት አብቅቶለታል። ከዚህ በኋላ የሁለታችሁ ግንኙነት ሊመለስ ስለማይችል ባትሞክሪ ይሻላል፣ ወይም እሱን ለማግኘት ባትሞክሪ ይሻላል። ከአብርሃምና ከሄርሜላ ህይወት ውጪ የሚሉና እንደዚሁም በፎቶ የተደገፉ ማስረጃዎች ጭምር ሄርሜላ አብርሃምን ስስመው ወይም ክላስ ውስጥ የሚያደርጉትን ነገር ይሄ ሮማንቲክ የሆኑ ነገሮች እንግዲህ ሩታ እየተቀበለች ትገኛለች። እንግዲህ እነዚህ መልእክቶች እንግዲህ ከሄርሜላ እንደሚላኩ ግልጽ ነው። ምክንያቱም ሙሉ በሙሉ ሄርሜላን ደግፈው ነው እየተላኩ ያሉት። የሄርሜላንና የአብርሃም ግንኙነት እንዲሰፋና እንዲጠናከር የሚያደርጉ መልእክቶች ናቸው። በተቃራኒው ደግሞ እርጉዟን እንግዲህ ሩታን የሚያስፈራሩና እንግዲህ በእርግዝናው በአይኗ የሚመጡ መልእክቶች እንግዲህ እየተላኩላት ይገኛሉ። እንግዲህ ሩታን መጠበቅ ያለብን ሰዓት ነው አሁን ላይ። ቤተሰቦቿም ቢሆኑ እንግዲህ ሊከላከሏት ይገባል ብዬ ነው ማስበው። በተለይ ሜላት ለሷም እንደዚህ አይነት መልእክቶች እየደረሷት ስለሆነ፣ ማስፈራሪያዎች ለሜላትም እየደረሷት ስለሆነ እንግዲህ ሜላትም ጠንቀቅ ብላ አሁን እህቷን እየጠበቀች ትገኛለች። ነገር ግን እነዚህ መልእክቶች ተራ መልእክቶች አይደሉም። ምክንያቱም ሩታ ከአብርሃም ጋር ያላትን ግንኙነት ማታቆም ከሆነ
እንግዲህ እርምጃ እንደሚወስዱባት ጭምር የሚገልጹ መልእክቶች ናቸው። ተራ መልእክቶች አይደሉም። በተለያዩ መንገዶችም ሩታ ላይ እርምጃ ሊወስዱባት ይችላሉ እና እንደዚህ አይነት መልእክቶች እየደረሳት ነው። ከሱ አልፎ እንግዲህ በጣም የሚያሳዝነው ነገር ሩታ ከአብርሽ ጋር ያላትን ግንኙነት እንዲቋረጥ የሚያደርጉ ፎቶዎች ነው እያገኘች ያለችው። ፎቶዎቹ የሄርሜላንና የአብርሃምን በጣም ያልወጡ ፎቶዎች ናቸው፣ ወጣ ያሉ ፎቶዎች። እንግዲህ አብርሃም ከሄርሜላ ጋር ሩም ውስጥ የሚሰሩትን ምናምን የሚያሳዩ ፎቶዎች እንግዲህ ለሩታም እየተላኩ ይገኛሉ። እንግዲህ ይሄ ሩታ ላይ ጥርጣሬ ፈጥረው ከአብርሃም ጋር ሙሉ በሙሉ ያላትን ግንኙነት እንድታቋርጥና በተለይ ደግሞ የተያዘውን የፍርድ ቤት ኬሶች አጠናክራ ቀጥላ እንግዲህ ከአብርሃም ጋር ያላትን ግንኙነት ለአንዴና ለመጨረሻ ጊዜ ፍቺውን እንድትፈጽምና ወደሚቀጥለው እርምጃ እንድትሄድ፣ ይሄ ደግሞ ለሄርሜላ እንደ አድቫንቴጅ ሆኖ ሄርሜላ አብርሃምን የራሷን እንድታደርገው የሚያስችሉ ፎቶዎች እንግዲህ እየተላኩላት ይገኛሉ። እንግዲህ ሩታ ዝምታሽን ስበሪ ነው ምለው። ምክንያቱም ሩታ እነዚህ ነገሮች እያየች ዝም እያለች ትገኛለች። ሩታ ብቻ አይደለችም ባይዘዌ አብርሃምም ይሄ መረጃ አለው። ነገር ግን ዝምታውን መርጧል ማለት ይቻላል። አሁን ላይ ዝምታዋን ሰብራ እየወጣች ያለችው እህቷ ሜላት ነች ማለት ነው። ሜላት እንግዲህ እነዚህ ነገሮች በከፊልም ቢሆን ለማንሳት ሞክራለች። ሩታ ግን ዝምታዋን መርጣለች። ያው ምንም አያመጡም ወይም ይሄ ተራ ነገር ነው ብላ ሊሆን ይችላል። ነገር ግን ይሄ ነገር የክብር ጉዳይ ስለሆነ ሩታ ዝምታዋን ሰብራ እነዚህ ነገሮች ላይ እርምጃ ብትወስድ ይሻላል። አለበለዚያ ግን በኋላ ነገሩ እየሰፋና እየከፋ ከሄደ ወይም ቴክስቶቹ አቅጣጫቸውን ከሳቱ ሩታ ላይ እርምጃ ሊወሰድ ስለሚችል ሩታ ጥንቃቄ ብታደርግና እነዚህ ነገሮችም ዝምታዋን ሰብራ ብትወጣ ይሻላል የሚል አስተያየት አለኝ። እንግዲህ በአጠቃላይ ይሄ ነው ያሉት ነገሮች። ሄርሜላ እንግዲህ አሁን ላይ ከንግግር ወይም ከተንኮል አልፋ እንግዲህ ወደ ቀጥተኛ የጉልበት ማስፈራራት እንግዲህ አልፋለች ማለት ይቻላል። እንግዲህ ከሄርሜላ ጀርባ ደግሞ ሌላ ሰው አለ ልንል አንችልም። የመጨረሻው ሰው ሄርሜላ ነች ብለን ነው የምናስበው። ከሷ በኋላ እንግዲህ ሌላ አካል አለ ካለን እነሱን መጉዳት የሚፈልግ ወይም በእነሱ መሀል መግባት የሚፈልግ ሌላ ሰው አለ ለማለት ትንሽ ያስቸግራል። እንግዲህ አጠቃላይ ቴክስቶቹ የሚደርሱት መልእክቶች፣ ማስፈራሪያዎቹ ሄርሜላ አይሉም፣ ቀጥተኛ ሄርሜላን አይጠቅሱም። ነገር ግን የሄርሜላንና የአብርሃምን ግንኙነት የሚደግፉና በተቃራኒው ደግሞ ሩታን የሚያስፈራሩ የሩታ ደጋፊዎችን እንደዛው የሚያስፈራሩ መልእክቶች ናቸው አሁን ላይ እየደረሱ ያሉት። እንግዲህ ይሄ ነገር ከሄርሜላ አይወጣም ብዬ ነው ማስበው። እንግዲህ ከሄርሜላ ውጪ ደግሞ የሁለቱን ግንኙነት የማይፈልግ ቀጥተኛ ተጠቃሚ የሚሆን ሰው አለ ብዬ አላስብ። እንግዲህ አቤል ሊሆን ይችላል ብዬ ነው ማስበው። ሌላኛው ሰው እንግዲህ ወይ ሄርሜላ ነች ወይ ደግሞ አቤል ነው እንደዚህ አይነት መልክቶችን እያደረሱ ያሉት። እንግዲህ እነዚህ ነገሮች ላይ ሩታ እንግዲህ ስልክ ቁጥሩንም ለሚመለከተው አካል ሰጥታ ማጣራት ብታደርግና እነዚህ ነገሮች ላይ ዝም ከማለት ይልቅ እርምጃ ብትወስድባቸው ይሻላል ብዬ ነው የማስበው። እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበር። እንግዲህ ሩታችንን እግዚአብሔር ይጠብቅሽ ነው ማለት የምንፈልገው። እንግዲህ በሰላም ለመውለድ ያብቃሽ ማለት እፈልጋለሁ። እናንተ መልካም ምኞታችሁን ግለጹላት። እንግዲህ ያለው ነገር ይሄ ነው። በዚህ ዙሪያ አዳዲስ ነገሮች ካሉ የማሳውቃችሁ ይሆናል። እንግዲህ ሩታም ዝምቷን ትሰብራለች ብዬ አስባለሁ። ከዚህ ቪዲዮ በኋላ ያሉት ነገር እነዚህ ናቸው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳረሱ። መልካም ጊዜ ይሁንላችሁ የአገሬ ልጆች። ሰላም ነው።